ምንድነው የሚያጸዳ የለም እንዴ? አስተናጋጅ ናስቲ መጣው ና እንጂ አጽዳው። ስሙ አንተ ሰው ነግሮ ነው እንደምትሰራው ወይስ አለቃችሁ ከሌለ ስራ አሰሩ? ይቅርታ ሰው በዝቶ ስለነበረ ነው። አረ ተረጋጊ። አሁን እሱን ተወና ማኪያቶ አምጣልኝ። ይኸው ማኪያቶ ማን አለሽ አይደል እንዴ ያልኩክ? አረ ማኪያቶ ነበር ያዘዝሽኝ። ያዘዝኩትን ማቀው ራሴ ሄድና ቀይረው። ቶ ወንድም ማኪያቶ ነበር ያዘዝሽው እኮ። አስተናጋጅ አቤት። ምንድነው ስኳር የበዛበት? ስኳር እኮ ራስሽ ነሽ የጨመርሽው። አንተ ምን እየተጋበኛ ነህ? ጭራሽ መልስ መልስልኛል። ሂድና ማናጀሩን ጥራልኝ። አንቺ ያምሻል እንዴ? ምን እያረግሽ ነው? ምን አረግኩ? ከዚህ በኋላ አይንሽን ማየት አልፈልግም። ዝቅ ብሎ ላስተናገደሽ ይሄ ከሆነ መልስሽ ነገ እኔ ወድቄ ብታየኝ እንኳን አትምሪኝም። አሁን ሂጂልኝ። አረ ለአንተ ተራ አስተናጋጅ ብለህ ቆይ ታገኘኝ ይመስለዋል። አረ አባት በእኔ ምክንያት እኮ መጣላት አልነበረባችሁም። አረ ችግር የለውም። እንደውም ስላጉላላን እችን ያዛት። አረ ለትዕግስት ይገባሃል። ለኔ ይሄ ብዙ ነው። ባይሆን በሙታንሳ ማር ቅዱስ ሚካኤል ገዳም ለሚገኙ አባቶች አስገባልኝ። እሱ ገዳም ግን ከምን ደረሰ? በእናንተ እርዳታ የገዳሙ መንገድና የእናቶች ባት ተሰርቶ ተጠናቋል። ለአብነት ትምህርት ቤትና ለቤተክርስቲያኑ የሚያስፈልጉ ብሎኬትና የፌሮ ግብአቶች እንዲገቡ ተደርጓል። ነገር ግን ገዳሙ ካሰበው ሰፊ የልማት ስራ አንጻር ብዙ ይቀረናል። የአባቶችንም ባት ቶሎ አሰርተን አባቶችን እናሳርፋለን። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391